መቼም ኮንዶም ይዘሃል? ሄሎ ጋሼ። እሺ አሁን አመጣለሁ። መጣው ጆ። አንቺ ደግሞ እዚህ ምን ትሰሪያለሽ? ምንም አትበይኝ። ጋሼን በደንብ ነው የማውቃቸው። ወጣት ሴቶችን ቤታቸው ለምን እንደሚያመጡ አውቃለሁ። በእናትህ ጆ ለሄኒ እንዳትነግረው። ይቅርታ፣ ይሄን ከጓደኛዬ መደበቅ ይከብደኛል። ቆይ እኔና ሄኒ አጣልተን ምን ትጠቀማለህ? አንቺ ስለ ፍቅረኛሽ ታማኝ ባለመሆን ምን ትጠቀሚያለሽ? እሺ የፈለከውን ላድርግልህ፣ የፈለከውን ልሁንልህ፣ ብቻ ለሄኒ አትንገረው። አሁን አሪፍ ሀሳብ ላይ መጣሽ። መቼም ለሽማግሌ የሰጠሽውን ገላ ለእኔ አሰስችም። ዛሬ 10 ሰዓት ላይ እኔ ቤት ጃሯን አስገቢያት። መጥቻለሁ። እንኳን ደህና መጣሽ። መቼም ኮንዶም ይዘሃል? በትክክል። እንዴት እንረሳለን? ሄኖክ ነገርከው? አዎ። ሁለተኛ ጥፋት የሽማግሌው ሳያንስ እኔ ስጠራሽ መጣሽ። ብሽቅ። ለነገሩ ሁለታችሁም ብትጨመቁ ሽማግሌ የሚያደርግልኝን አታረጉልኝም። አንተ አርፈ ጃረን ተሸከም፣ አንተኛው ደግሞ አግዘው። ምን ይመስላል? አይዞሽ ሄኒ፣ በቃ እንጨብስበታለን። ከዛ በፊት ሰርፕራይዝ አደርጋታለሁ ብዬ ገዘው ላስልክ ነበር። እሱን እንመልስ። መቼም